ብላችሁ ተቀበሉን ቤተሰቦቻችን ሁላችሁ ኢትዮጵያውያን የሆናችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀት በሰላም አደረሳችሁ አደረሰን። እስቲ ዛሬ ደግሞ ቃላብ ነኝ ከካፕ ፒክቸርስ። ዛሬ የተለያዩ ኢትዮጵያውያን እህት ወንድሞቻችን እየሄድን እንኳን አደረሳችሁ መልእክት እንቀበላለን። አብራችሁን ቆዩ። እናመሰግናለን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እሺ፣ ከማን ጋር ነኝ? ከዛየን ወይም ጽዮን እባላለሁ። እንኳን ለጥምቀት በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። እሺ ጽዮን፣ እንዴት ነሽ? የአምናውና የዘንድሮን የጥምቀት በዓል እንዴት ታያለሽ? አይ ውድ ሴ የአሁኑ አይ ቲንክ በጣም ደምቋል ብዬ አስባለሁኝ እና በጣም ደስ የሚል ዝግጅት ነው። ደግሞ በጣም ብርሃን ነው። አሁን ላይ ፀሐይ ምናምን ስለወጣ በጣም ደስ የሚል ነው እና ደስ ያለው ያሁኑ። እሺ፣ የጥምቀት ዝግጅት እንዴት ነበር? ከትላንትና ጀምሮ ያለው ዛሬስ የነበረው ነገር እስቲ ባንቺ ዙሪያ በቤተሰብ ያለው ዝግጅት እስቲ እንዴት ነበር? የጥምቀት በዓል ያው እንደ ኢትዮጵያ አይሆንም ኦብቪየስሊ፣ ግን በጣም ደስ ያለ እዚህም የሰው አንድነት ምናምን ሁሉም ሰው በደንብ አሪፍ አድርጎ ነው ያከበረውና ደስ የሚል ነበረ። ትናንትም ዛሬም ደስ ይላል። ከዚህ በፊት ኢትዮጵያ የማክበር እድሉ ነበረሽ? አዎ፣ ኢትዮጵያን አያክልም። ያው ሎሚ ምናምን የለም እዚህ የጎደለው ነገር እሱ ነው። ሎሚ ይጎላል እዚህ እና ግን በጣም ደስ ያለ እዚህም እዛም አሪፍ ነው። በጣም ጥሩ። እስቲ ለኢትዮጵያ ምን ትመኝላታለሽ? እንግዲህ ለኢትዮጵያ ለመላው የኢትዮጵያ ሕዝብ እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት ፈልጋለሁ እና ሰላም፣ ፍቅር፣ ጤና ይስጠን ለሁላችንም። በሰላም ያገናኘን ለቀጣይ ዓመት እንኳን አደረሳችሁ። እሺ፣ በመጨረሻ ሌላ ለወዳጅ ዘመድ እዚህም ካሉ ኢትዮጵያም ካሉ ማስተላለፍ የምትፈልጊው መልእክት ካለ ወይም ደግሞ እንኳን አደረሳችሁ በመጨረሻ የምትዩ ሰው ካለ እስቲ እድሉን ልስጥሽ። እንኳን አደረሳችሁ። በቃ ኢትዮጵያም ላላችሁ ቤተሰቦቼ፣ ሲያትልም ለምትገኙ ጓደኞቼም ፎር ኤቭሪዋን እንኳን ለጥምቀት በዓል በሰላም አደረሳችሁ። ቀጣይ ዓመት በሰላም በፍቅርና በጤና ያገናኘን። እንግዲህ አይለየን ነው የምለው። በቃ ቴንክ ዩ። እናመሰግናለን ዚዮን። ቴንክ ዩ። እሺ፣ መልካም በዓል። እሺ፣ ከማን ጋር? ናርዶስ ብርሃኑ። ናርዶስ ብርሃኑ፣ እንኳን አደረሰሽ ለብርሃነ ጥምቀት። እንኳን አደረሰን። እሺ ናርዶስ፣ እንዴት ነው የጥምቀት ዝግጅት በዓል ዝማሬ? እስቲ እንዴት ነው ያለውን ነገር እስቲ አንድ ሁለት ነገር በይን አስረጅ። በጣም ጥሩ ነው። በጣም ነው የሚያምረው። የዚህ አመቱ ጥልቅ አዳራሽ ነው። በጣም ነው የሚያምረው። መዝሙሩ ጥሩ ነው እና በጣም ነው ወደድኩት የዚህ አመቱ። እሺ፣ ከአምናውና ከዘንድሮ ካየሽው ነገር ምን የተለየ ነገር አለ? ዘንድሮ ጥልቅ ነው አዳራሹ። የምህድስቡ ተመችቶታል። ያ በጣም ጥሩ ነው። እሺ፣ በጣም እናመሰግናለን። ሌላስ መልእክት ማስተላለፍ ትፈልጊ ወይ እንኳን አደረሳችሁ ማለት የምትፈልጊ ሰው ካለ? ምንድነው እንኳን አደረሳችሁ ለዚህ ለብርሃነ ጥምቀቱ። ቴንኪው፣ እናመሰግናለን። ቴንኪው። እሺ ተዲ፣ እንዴት ነሽ? እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን አብሮ አደረሰን። እስቲ የጥምቀት በዓልን እንዴት አየሽው? ዝግጅቱን ጀምሮ ነው። የዘንድሮ ደግሞ ለየት ይላል። በጣም ቆንጆ ነው አመጣጣችንም። አሁንም ደግሞ ቆይተን የተመለስንበት ሰዓት በጣም ደስ የሚል ነው። በጣም ነው ደስ ያለኝ። አምና እዚህ ነበርሽ ወይስ ኢትዮጵያ? አገሬ ነበርኩ ኢትዮጵያ። እስቲ ከኢትዮጵያና ከዚህ የቀረው ነገር ምንድነው የምትይው? ቅር የሚልሽ ነገር? እዚህ ቅር የሚለው ነገር ምንም ቅር አይለኝም። የዚህ ሀገሩ ለየት የሚለው በአዳራሽ ስለሚከናወን፣ እዛ ደግሞ ሜዳ ላይ ሆነ በቃ ሁሉም እንደ ልቡ እየጨፈረ እያመሰገነ እየዘመረ ነው የሚሄደው ግሩፕ በግሩፕ። እዚህ ግን በአንድ መዘምራንን ተከትለን ነው እንጂ መዝሙር ምናምን ይጎለዋል። የመንገድ ላይ መዝሙር ነው ቀር የሚልሽ ነገር? እሱ ነው ቀር የሚለኝ። ታቦት እየተጠራ እመቤታችን መድኃኒዓለም እየተባለ ይዘመራል። ግን እዛ የሚዘመረው ልዩ ነው። እዚህ ግን እንትን አጅበን ነው የመጣ ነው። ዘማሪዎችና ታቦትን አጅበን ነው። ይሄ ለእኛም ለማንኛውም ሰው ትልቅ ነው ማጀቡ። ግን ትንሽ ተዛኛውና ከዚህ የሚበልጠው የኢትዮጵያ ነው። እስቲ ለኢትዮጵያ ምን ትመኝላታለሽ? ጥሩ ህይወት እግዚአብሔር አምላክ አስተካክሎ ህዝቡ ደስ ብሎት በቃ ችግሩ ሁሉ ተወግዶ ጥሩ አገዛዝ ጥሩ ኑሮ እንዲኖር እና ሁላችንም በኢትዮጵያ ሄደን ራሳችንን አሜሪካን ለማድረግ ኢትዮጵያን የምንፈልግበት የምንጓጓበት ቀን ቅርብ እንዲያደርግልን ነው የምመኘው። አሜን። እሺ፣ በመጨረሻ እዚህም ላሉ ኢትዮጵያም ላሉ ወዳጅ ዘመዶች እንኳን አደረሳችሁ ማለት የምትፈልጊ ከሆነ? እዚህ ላለ ነው ለፍቅርተ፣ ለቡቡ፣ ለእንትና ማን ነው የሚጥሻ ማናት ብስኩቱ፣ ለሱ ለሚመጣው እንግዳ ለነሱ ያኛውም በሰላምና እነዚህም ሰላም ያርጋችሁ፣ ሰላም ዘመን ያርግላችሁ። ትምህርት ቤታችሁ የሰላም ዘመን አድርጎ ከቤተሰቦቻችሁ ጋር ፍቅርና ሰላም ነው የምመኝላቸው።
አሜን። እናመሰግናለን። መልካም በዓል። እሺ ቃልዬ በጣም ነው የማመሰግነው። ለሁላችንም መልካም በዓል። አሜን። እናመሰግናለን። እሺ ከማን ጋር? ከብርክቲ ጋር ወይንም ከፕሮዳክቲቭ አበሻ ጋር። እሺ እንኳን ደህና መጣሽ ብርክቲ ወደዚህ። እንኳን ሰላም ቆየ። እንኳን ለብርሃነ ጥምቀቱ በሰላም አደረሰሽ። እንኳን አብሮ አደረሰን። እሺ እንዴት ነው የጥምቀት አከባበር በዓሉ እንዴት አየሽው? ከአምናው ከዘንድሮ እስቲ ያለሽን ነገር ዝግጅቱ እንዴት ነበር የሚለውን እስቲ ለተመልካቾቻችን። እኔ አክቹሊ the last time እዚያ ያከበርኩትኝ 2024 ላይ ነበር so 2 years ago last year አላከበርኩኝም so በጣም ደስ ብሎኝ ነበር የመጣሁት ለማክበር ነው የመጣ ነው እዚህ እና በጣም ደስ ይላል ድባቡ ያው ሲያትል አይታማም የዛሬ 2 ዓመትም በጣም ላይክ ሶሻል ሚዲያ ላይ ቫይራል ወጣል እንደምታውቀውና ብቻ ደስ ይላል እግዚአብሔር ይመስገን ዛሬ ራሱ ላይክ ወረብ ሲያቀርቡ የሆነ ውስጥ የሚሰማ ውር የሚያደርግ ነገር ደስ የሚል ስሜት እና ቃላት አይገልጸውም በእውነት በጣም ደስ ብሎኛል ዛሬ እዚህ ስለተገኘው በዛም ላሉ ኢትዮጵያም ላሉ እዚህም ላሉ እንዳሉ ወገኖች የምታስተላልፊው መልእክት ካለ ከጥምቀት ጋር የተያያዘ በዛው እንኳን አደረሳችሁ ማለት የምትፈልጊው ካለ አንድ ላይ እስቲ እድሉን ልስጥሽ። መልእክት እንኳን የተለየ ነገር ሳይሆን አለ አይደለ ለምን እንደምናከብር በተለይ አሁን ወጣቶች ላይ በሶሻል ሚዲያው ላይ ስለምሰራ ለምን እያከበርን እንደሆነ ትንሽ ኢንፎርሜሽን ቢኖረን መንፈሳዊ ህይወታችን ላይ እንደሚሰራ ክርስቲያን ደግሞ በቃ ላይ ከዚህ ላይ ማወቁ በጣም ይጠቅማል because ይሄ ራንደም ሆሊዴይ አይደለም ምክንያት አለው ስንጾምም ስናከብረውም እና ምክንያቱን አውቀን ተረድተን ተግባራዊ ክርስቲያን or like እንድንኖረው ነውና just more intentional መሆን ያስፈልጋል ብዬ አስባለሁ። እንኳን አደረሳችሁ ለመላ ቤተሰቤ ኢትዮጵያም ላሉ ታንዛኒያም ላሉ እዚህም ሀገር አሜሪካም የተለያየ ስቴት ላሉ እንኳን አደረሳችሁ ማለት እፈልጋለሁ። እሺ እናመሰግናለን። ለኢትዮጵያ ምን ትመኝላታለሽ? ወይ ለኢትዮጵያ ሰላም፣ ፍቅር፣ ደስታ በቃ ህዝቡ በሰላም ወጥቶ በሰላም እንዲገባ በህይወቱ ደስተኛ ሆኖ አምላኩን አመስግኖ እንዲኖር እመኝላቸዋለሁ። እናመሰግናለን ብርክቲ። መልካም በዓል፣ መልካም ጊዜ። ቴንክ ዩ። መቅዲ እሺ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እሺ የብርሃነ ጥምቀቱን በዓል በሲያትል ምን ይመስላል? እስቲ ከቫይቡ ዝግጅቱ እንዴት ነበር? በጣም ያምራል። በአመቱ በጣም እየበዛን ነው የምንሄደውና በጣም ደስ ይላል። በጣም ደስ ይላል። ሰው ሁሉን ነገር it's really good። እስቲ ከአምናው እዚህ ከነበራችሁ አምናውና ከዘንድሮ ስታዩ እንዴት ነው? ምን የተለየ ነገር አለ? የታዘባችሁት ወይ ወደዳችሁት ወይ ያስገረማችሁ ነገር እስቲ? ከባለፈው አመት ሰው አዳራሹ በጣም ተለቅ ይላል፣ ደስ የሚል ነው። ሰው ትንሽ ቀንሷል በዚህ አመት ያገናኘን በሰላም በሚቀጥለው አመት ግን ሁሉ ተመችቶኛል። በቃ የዚህ አመት በጣም ያምራል፣ ሁሉ ነገሩ ደስ ይላል። ዋዜማው ኢትዮጵያ ይላል። እሺ አኒ ሴም ቲንግ አዳራሹ በጣም ሰፊ ነው ያሁኑ and I don't know ሁሉ ነገር ደስ ይላል። በጣም አሪፍ። እሺ ሁሉንም ብለዋለች። ከዚህ በፊት ኢትዮጵያ የማክበር እድሉ ነበራችሁ ጥምቀት በዓልን? ጎንደር ያውም ጎንደር አሁኑ እድሉ ነበረኝ ግን በሚቀጥለው አመት እስቲ። ከዚህ በፊት ምንም እድል አልነበረሽ? አሚን ልጅ ሆኜ ግን ቆየ እዚህ ከመጣው በቃ 13 አመት ሆነኝ። እሺ እስቲ ወደ ጎንደሬው እንሂድና እንዴት ነበር አካባቢ? ከዛና ከዚህ ጎደለ የምትዩ ነገር ወይም ደግሞ የሆነ እዚህም ቢኖር እዛ በጣም ወደው ነገር ሚናፍቀኝ ግን እዚህ አጣውት የምትዩ ነገር ካለ እስቲ? እዚህ ቢኖር ብዬ የማስበው ነገር እዛ የነበረ ሁሉም ሰው በቃ ያጨበጭባል፣ ይዘምራል፣ ያው እስክስታ ምናምንም አለ ግን መዝሙሩ ላይ ምናምን ሁሉ ሰው ያጨበጭባል። እዚህ ሁሉም ስልኩን ይዞ እሱ ነገር ቢስተካከል በደንብ ሴሌብሬት ቢደረግ መዝሙሩ ላይ ምናምን በደንብ ሁሉ ሰው ቢዘምር የታዘብኩት ነገር አንቺ የታዘብኩት ያንን ነው። መዝሙር ልጆች ናቸው፣ ትላልቆቹ አትሊስት ትንሽ ቢያመጡት ደስ ይላል። መዘመር ሰው ሁሉም አንድ ላይ ማቀላቀል ሁሉም ሰውና በቃ መልካም። እሺ ሌላኛው ደግሞ እስቲ ለኢትዮጵያ ምን ትመኙላታላችሁ? ሰላም። እስቲ በቅርብ ደርሰሽ ነበር፣ እስቲ ካየሽው ነገር? በጣም ደስ ይላል። በጣም ማርያምን በጣም ደስ ይላል፣ ያምራል። በቃ
I feel like as you know the years go by በጣም እያማረባት ነው የምትሄደው። ሰላም ብቻ ኑሮ ነው የከበረው። ሰላምና ጤንነት ያ ያርግልን። እሺ ያው ብለዋለች፣ ሰላም፣ ፍቅር፣ አንድነት፣ ሁሉ ነገር ሰላም እንዲሆን። በመጨረሻም ለመላው ለኦርቶዶክስ ክርስቲያን ለሆኑ ሁሉ የምትመኙት ለወገኖቻችሁ፣ ለእህት ለወንድሞቻችሁ፣ ቤተሰብ እዚህም ላሉ ኢትዮጵያም ላሉ እንኳን አደረሳችሁ ማለት የምትፈልጉት ካለ የመጨረሻ መልእክት ካላችሁ እድል ልስጣችሁ። እስቲ ካንቺ ኦኬ። ለመላው ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን። ባላችሁበት እግዚአብሔር ይጠብቃችሁ። ሰላም ሁኑ። for my mom ለእናቴ እንኳን አደረሰሽ። ኢትዮጵያ ነው ያለችው። እንኳን አደረሰሽ። በቃ አብራ አደረሰን። እሺ መግዲ፣ እኔም እንደሷ ለመላ ኦርቶዶክስ እንኳን አደረሳችሁ። ለኢትዮጵያ ለቤተሰቦቼና ሁሉም በቃ ኢትዮጵያ ያሉት ሁሉ በሰላም ህይወት ይኖርላችሁ። ፍቅር፣ ጤንነት ይብዛላችሁ ሁላችንም ያለንበት። እናመሰግናለን። አሜን አሜን። በጣም እናመሰግናለን። መልካም በዓል ለሁላችሁ። እናመሰግናለን። እግዚአብሔር ይስጥልን። እፀ ህይወት። እሺ ካማ ዮርዳኖስ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እስቲ እንዴት ነው የጥምቀት በዓል አከባበር ከዚህ ከአምናው ከዘንድሮ እንዴት ነው? እስቲ ያያችሁት፣ የታዘባችሁት፣ የወደዳችሁት ነገር ካለ እስቲ። እኔ በጣም ደስ ብሎኛል። ይሄ ከአምና የተሻለ ነው። ደስ ይላል። ዮርዳኖስ በጣም ደስ ይላል። አሪፍ ነው። ሰዎቹን እንደዚህ ብዙ ሆኖ በማየት። እሺ ከዚህ በፊት ኢትዮጵያ የማክበር እድሉ ነበረሽ? አዎ ብዙ ጊዜ ኢትዮጵያን ያከበርኩት በጣም ደስ ይላል። ግን እዚህ ሀገር እንደጠበቅኩት አይደለም። አሪፍ ነው። ይሄ ሁሉ ስም መኖሩም ደስ ይላል። አዎ በጣም ደስ። እሺ ዮርዲ እንዴት ነው? እግዚአብሔር ይመስገን። እስቲ ኢትዮጵያና እዚህ ያለውን የበዓል አከባበር እስቲ እንዴት አየሽ? እኔ ልጅ ሆኜ ነው የመጣሁት። ሰው አላስታውስም የድሮውን ጥምቀት አከባበር፣ ግን ደስ ይላል። በቪዲዮ እንደማየው አሪፍ ነው። እሺ ከአምናውና ከዘንድሮስ እዚህ ያለው የጥምቀት በዓል አከባበር በሲያትል ምን ይመስላል? የዘንድሮ ይሻላል። እስቲ ምክንያት ያየሽው የታዘብሽው ነገር የወደድሽው ነገር ካለ እስቲ እንዴት ነው? ቦታው አሪፍ ቦታ ነው እና ሰውም በዛ ይላል ከአምና። አሪፍ። እሺ ለኢትዮጵያ ምን ትመኙላት አላችሁ? ሰላም፣ ፍቅር፣ አንድነት። እሺ በመጨረሻ ደግሞ እስቲ ለወዳጅ ለዘመድ እዚህ ላሉ ኢትዮጵያም ላሉ በየሀገሩ ቦታው ላሉ የኦርቶዶክስ እምነት ተከታይ ወንድሞቻችን ቤተሰቦቻችን እስቲ የምታስተላልፉት መልእክት ካለ እስቲ። ለሁሉም የኢትዮጵያ የኦርቶዶክስ ሃይማኖት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ። ለኢትዮጵያ ሰላምን፣ ፍቅርን እንመኛለን። ቀጣይ ዓመት በሰላም እናንተ ጋር የምናከብር ያድርገን። እሺ ቴንክ ዩ። እንኳን አደረሳችሁ እና መልካም በዓል። አሳጠርሽው። እሺ ለሁላችንም ነው። ለሁላችሁ እናመሰግናለን። መልካም በዓል ለሁለታችሁ። በጣም እናመሰግናለን። እግዚአብሔር ይስጥልን። መልካም በዓል። ስሜ ቅባቱ አጋ ይባላል። ያው ሲያትል ላይ ኢትዮጵያም ቅዱስ ነው። ቅባቱ አጋ ይባላል። ቅባቱ ቴንክ ዩ። እንኳን አደረሰ። እንኳን ለብርሃነ ጥምቀቱ በሰላም አደረሰ። እንኳን አብሮ አደረሰን። እሺ እንዴት ነው የጥምቀት ልዩ አከባበር? እንዴት አየኸው? ደምቋል። በዚህ አመት በጣም ደስ የሚል ነበር። እስቲ ከአምናውና ከዘንድሮ ያለው ነገር እስቲ ያነጻጸር ከአንዳንድ ነገሮች የምትነግረን ነገር ካለ? ያው አሁን ለሲያትል ላይ ለ10 ምናምን ጊዜ ሳከብር ነው በየአመቱ። እግዚአብሔር ይመስገን ያው ፈጣሪ ለማክበር ነው የምንገናኘው። ሁሌ በየአመቱ ጥሩ ነገር ነው ያለው። ግን በዚህ አመት ወጣቱ ማለት ይቻላል በአብዛኛው ያው ቁጭትም ነው የኢትዮጵያው የምናስበው አለ። እሱም በመነሳት ብሎ ወጣቱ የማንም የቤተ ክርስቲያን ጉባኤ ውስጥ እንትን ውስጥ ምንም የሌሉ ወጣቶቹ በራሳቸው ተነሳሽነት ላይክ ታቦቱ ሲሄድ የተለየ እንደ የኢትዮጵያውን ለማምጣት ተብሎ በአጭር ጊዜ ክሬት ተደርጎ የሰራናቸው ነገሮች አሉ። ወደ ህብረተሰቡ ውስጥም አልክተትንም። የመዋጮ ምናምን አላልንም። ቢካዝ በአጭር ጊዜ ነው። ትላንት ከተራው ላይ እንዳያችሁት በጣም የሚያምር ነው። አባቶች ወደውታል። ይሁን ይበል የሚያሰኝ ነው ብለውናል። እኛም የነሱ ምርቃት ተስፋ ነው እና ለወደፊቱ እቺ መነሻነች። ለወደፊቱ በሰፊው ህብረተሰቡን ማግዞን
ወጣቱም ደስ ብሎታል። ይኸው እንደዚህ አይነት ልብሶች ከኢትዮጵያ ድረስ ነው ያስመጣ ነው። ባንዲራዎች የአገር ቤትን እንዲመስል ኢቭን ዱላ፣ ጥሩምባ ከሀገር ቤት አስልከን በራሳችን በተወሰነ በወጣቶቹ እና ሃይማኖታችንን ያው ለመግለጽ ነው እና ይሄ ነገር ይበል የሚያሰኝ ነው ተብለናል። አግዙን፣ እንበርታ፣ እንስራ ነው ምለው። ይህን እድልም ደግሞ ስለሰጣችሁኝ በጣም ነው ማመሰግነው። እናመሰግናለን። እኛም እናመሰግናለን። እሺ በመቀጠል ደግሞ እዚህም ላሉ ወገኖች ኢትዮጵያም ላሉ ቤተሰቦች እንኳን አደረሳችሁ ማለት የምትፈልገው ነገር ካለ ደግሞ አንድ ላይ እስቲ። እንኳን ለብርሃነ ጥምቀቱ በሰላም አደረሰን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። እዚህም ላላችሁ አገር ቤትም ላላችሁ ለሁሉም ለኢትዮጵያ ለኤርትራውያኖች ሕዝብ እንኳን አደረሰን ነው የምለው። ሳልናገር የማላልፈው ነገር ይህን ነገር ክሬት ያደረገው መጀመሪያ ቅድም ያልኩን ወጣቶችን ክሬት ያደረገው ገዛኸኝ የሚባል አለ። እሱ ክሬት ያደረገው ወጣት ተሰበሰበ ሆነ፣ እግዚአብሔር ይመስገን እና ለሚቀጥለውን በሰፊው ስላሰብን ገዛኸኝ ደግሞ በተጨማሪ ሀሳቦች ስላሉት እሱ ደግሞ በመቀጠል ይነግራችኋል ብዬ ነው አስበው። እናመሰግናለን። መልካም በዓል። ገዛኸኝ ይባላለሁ። እሺ ገዛኸኝ እንኳን ለብርሃነ ጥምቀቱ በሰላም አደረሰ። አመሰግናለሁ። እንኳን አብሮ አደረሰ። እሺ እንዴት ነው ጥምቀት አከባበር በዚህ በሲያትል ሀገር እንዴት አየው? ከአምናውና ከዘንድሮ ዝግጅቱስ እንዴት ነበር? እንደምናየው በጣም የደመቀ ነበር። እስቲ ለዛ ያለውን ነገር ስለ ድምቀቱ ስለ በዓሉ አከባበር ውስጥ ትንሽ ነገር ብትለን። አመሰግናለሁ። እኔ ረጅም ጊዜ አይደለም ከመጣሁኝ እዚህ 3 ዓመት ክሎስ ቱ 3 ዓመት አካባቢ ነው። ሶስት ጥምቀቶችን አቴንድ አድርጌያለሁ። እንደመጣሁኝ ጥምቀት አካባቢ ነው የመጣሁት። የነበረው ድባብ ከኢትዮጵያ እንደመጣ ሰው የኢትዮጵያን መንፈስ ትጠብቃለህና እዚህ አታገኘውም ያን ነገር። ያ ቁጭት ምናምን አለ። ከጓደኞቼ ጋር ተማክረን የሆነ ነገር ማድረግ አለብን ብለን 1 ዓመት ምናምን ተዘጋጀን። እግዚአብሔር ረድቶን ትላንት ያያችሁትን አይነት ሴሪሞኒ ለማዘጋጀት በቅተናል። የተዘጋጀነው ለጥምቀት አይደለም። በእርግጥ እንደ ማህበር ተደራጅተናል። የተዘጋጀንባቸው የተወሰኑ ነገሮች አሉ። እንደ ወጣት እንደ ክርስቲያን ወጣቶች ሀገራችንንም ለማገዝ በሀገራችን ያሉ ጎደሎ ነገሮችን ለማምታት የተቸገሩ ሰዎች ለመርዳት ቤተክርስቲያናትን ለማገዝ አስራት እየሰበሰብን የተቸገሩ ቤተክርስቲያን ገዳማትን ለመሰብሰብ ለማገዝ ተዘጋጅተናል። የዚህ ሴሪሞኒ ላይ የተወሰኑ ዝግጅቶች አድርገናል። የመጀመሪያ ስራችን ነው። ምን ያህል የተዋጣለት እንደነበረ እንግዲህ አይታችኋልና አባቶች በጣም ደስተኛ ነበሩ። እንደ መጀመሪያ ስራኛም በጣም ነው የተደሰትነው። ትንሽ አድካሚ ነበረ። እቃዎች ከኢትዮጵያ ኮሌክት ማድረግ እዚህ ያሉ ነገሮችም ትንሽ ሀስሉ ትንሽ ከበድ ያለ ነበረ። ግን እግዚአብሔር ይመስገን የበረከትም ስራ ስለሆነ ትንሽ ፈተናዎች ነበሩት። በጥሩ አሳክተናል ብለናል። እንግዲህ በጣም ውብ እንደነበረ አይተናል። ብዙዎቻችን በጣም የተደነቅንበት ነው። በጣም ደስ ይላል። እንግዲህ ሁላችሁንም እግዚአብሔር ይስጥልን እንላለን። እኛም በእኔም በካፕ ፒክቸርስ በጓደኞቼም ስም ከዛ በተጨማሪ ደግሞ እንዴት ነው እስቲ ለኢትዮጵያም ላሉ እዚህም ላሉ ቤተሰብ ወገኖቻችን እንኳን አደረሳችሁ ማለት የምትፈልገው ካለና እዛ ላይም ደግሞ ከኢትዮጵያና እዚህ እስቲ እንደው ቀረ የምትለው የታዘብከው ነገር ካለ እስቲ እንደ ኢትዮጵያ ያለው አከባበር እዚህ ያለው አከባበር እሱን እስቲ ጠቅለል አድርገህ ደግሞ የተወሰነ ጊዜ እስቲ። በጣም ነው የማመሰግነው። እውነት ነው ይናፍቃል የኢትዮጵያ ድባብ። ስፔሻሊ አሁን በስክሪን ያየናቸው ነው የተወሰኑ ነገሮችን ከየዕለቱ ከየአመቱ በጣም እየተሻሻለ የሚታየው ነገር በጣም እያማረ ጥምቀትን ሪሊ በቃ የኢትዮጵያ የሆነ የሚገለጽበት ነገር እየሆነ ነውና ከዛ መተህ እዚህ ስትመጣ የተወሰነ መከፋት ትንሽ ቅር የሚተሰኘው ነገር አለ። ያን ድባብ ለቀስ መጣ ስፔሻሊ አሁን እኛ ቅርብ ጊዜም ስለመጣና እንሞክራለን። እግዚአብሔር በረዳን ያንን ድባብ እዚህ ለማምጣት እንሞክራለን። ያም ነው ጥምቀት ላይ ከምንሰራቸው ስራዎች አንዱ እሱ ነው። ከተነሳንበት ዓላማ አንዱና እዚህ ትንሽ ቅር የምሰኘው ምንድነው በስራም ውጥረት ይሁን በአንዳንድ በተለያየ ምክንያት ስፔሻሊ በዚህኛው አመት አጋጣሚ የዋለው ዛሬ ኤምኤልኬ ነው የማርቲን ሉተር ኪንግ በዓል ነው። ብዙ ኦፊሶች ዝግ ናቸው ኦፊሻሊ። ትላንትም ደግሞ ዊኬንድ ነበረ ሰንበት ነበረና በጠበቅነው ልክ ሰዎች አልመጡም። ያው በጣም ኤክስፔክት አድርገን 2 ዴይ ኦፍ የነበሩ ቀኖች ነበሩ። ከዛ በተረፈ ግን ሰዎች ላይ የምታየው ደስታ የሚሰጡን ነገር በምን ሰፖርት እናርጋችሁ ረጅም ዓመታችን ነበረ አሜሪካ ላይ ይሄን አይተናና አቅም ሲሉ ይሄ ምላሹ በጣም ደስ ይላል። ነገ ብዙ እንድትሰሪ ያበረታታል።
በእርግጠኝነት ነገ ይስተካከላል ብዬ አስባለሁ። ወደፊት የተሻለ ነገር እናደርጋለን። ለአሁኑ ግን ኢትዮጵያ ያሉ ቤተሰቦቼን፣ መላው ክርስቲያኖችን፣ መላው ኦርቶዶክስ ክርስቲያኖችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ ማለት እወዳለሁ። በጣም እናመሰግናለን። መልካም በዓል። እናመሰግናለን። ቴንክ ዩ። እሺ እግዚአብሔር ጣቶችን